ማሽኑ ከውጭ ማሽን ጋራ ምንም የሚጎለው ፊቸር የለም ማለት ነው። ከመጀመሪያ ጀምሮ ላሳያችሁ እስቲ። እዚህ ጋር ሂተሮች፣ እነዚህ የተለያዩ የሂተር የድራም የሆቴል ፋን የኩሊንግ ሚክሰር ኦፕሬቲንግ እንትኖች አሉ፣ ስዊቾች አሉ። እነዚህን በመነካካት ሂተርን በማብራት ድራሞችን በማብራት ሂተሩንና ድራሞችን በማብራት ቴምፕሬቸሩ እየጨመረልን እንዲመጣ እናደርጋለን። እዚህ ጋር እንደምታዩት ደግሞ ዲጂታል ቴምፕሬቸር ኮንትሮልም አለው። ስለዚህ እሱም የራሱ በጣም ትልቅ አድቫንቴጅ ያለው ማሽኑንም ዘመናዊ የሚያደርገው አንዱ ፊቸር ነው። ስለዚህ ይሄንን ይመስላል ማሽኑ። ምንድነው የምታደርጉት? ሬቡና እዚህ ነው የሚቀመጠው። ዛሬ ቴምፕሬቸራችን ከ200 እስከ ከ180 ፕሪፈር እንደምታደርጉት እናንተ እንደመረጣችሁት። አንዳንድ ሮስተሮች የራሳቸው ምርጫ ያላቸው ግን እስከ 200 ዲግሪ ሴንቲግሬድ ድረስ ይሄኛው ነገር ቢሞቅ ጥሩ ነው ብዬ አስባለሁ። ከዛ በኋላ ልክ እንደዛ ከሞቀ በኋላ ይሄኛውን ሎድ በማንሳት ቡናውን ወደ ውስጥ እንዲገባ እናደርጋለን። ቡናው እዚህ ውስጥ ነው የተሽከረከረ የሚቆላው። ሲሽከረከር ሲቆላ አንደኛ ቡናውን እዚህ ጋር እናያለን። ሁለተኛ ደግሞ እዚህ ጋር እንደምታዩት ሳምፕል ስፑን የሚባል ነገር አለ። እንደዚህ በማውጣት ቡናውን ማየት እንችላለን ማለት ነው። ስለዚህ ይሄንን ፊውቸር ይዟል። ከውጭው ማሽን ጋራ ተመሳሳይ ፊውቸር ነው ማለት ነው ይሄኛው። ከዛ ላይ ቡናው ከደረሰልን በኋላ ኩሊንግ ሚክሰራችንን በማስነሳት የተሽከረከረልን እያለ በራችንን እንከፍታለን ማለት ነው። ይሄንን በምንከፍት ሰዓት ራሱ ቡናውን ወዲያውኑ በማውጣት ቶሎ እንዲቀዘቅዝ በማድረግ ቡናችን ደግሞ ከምናስበው የአቆላል መጠን ወይንም የአቆላል መጠናችን ስንል ላይት አለ፣ ሚዲየም አለ፣ ሚዲየም ዳርክ አለ። እነዚህን የምንፈልጋቸው ነው የአቆላል መጠን ቶሎ ብሎ ወደ ሌላኛው ስቴጅ ላይ ሳይገባ ቶሎ ብሎ ደግሞ ያቀዘቀዘ ቡናችን የምንፈልገው ከለር ላይ እንዲደርስን ወይንም ደግሞ የምንፈልገው የአቆላል ስቴት ላይ እንዲቀመጥልን የሚያደርግልን ቶሎ የሚያቀዘቅዝልን ይሄ ነው ማለት ነው። ከዛ በኋላ ይሄኛውን በመክፈት ቡናችን እንዲወርድ እናደርጋለን። እሺ፣ እዚህ ጋር ደግሞ እንደምታዩት ይሄ ደስት ኮሌክተር አለው። በዚህኛው ላይ ባሳያችሁ አሪፍ ነው። ነይስ እዚህ ጋር እና ይሄኛው ደስት ኮሌክተር ምንድነው የሚያደርግልን? ጭሱን ከዛ ውስጥ ያሉትን የተቆላ ያለ የሚኖረውን ጭስ ሳክ በማድረግ ያወጣልናል ማለት ነው። ካወጣልን በኋላ ገለባውን እዚህ በማስቀመጥ ጭሱን ብቻ በዚህ ጋር በማውጣት የገለባው የሙቀቱንም ይቆጣጠርልናል። ፕላስ ደግሞ የጭስ ፍሰቱን ወይንም ደግሞ ጭሱ ቤቱን እንዳያበላሽ ምንም አይነት ጭስ ሳይኖረው ማሽኑ መስራት እንዲችል ያደርግልናል ማለት ነው። ይሄ ደስት ኮሌክተር የምንለው ወይንም ደግሞ ሳይክሎን ደስት ኮሌክተር ይሉታል። ይሄንን እዚሁ ፊውቸር ላይ ስላለ ስለዚህ ይሄ ማሽን ፉሊ ወይንም ደግሞ ሙሉ በሙሉ ወይንም ኦልሞስት ፉሊ በሚባል ደረጃ የውጭውን ማሽን ተክቶ መስራት የሚችል በስቴንለስ ስቲል ፉል ግሬድ ስቴንለስ ስቲል ወይንም ደግሞ 304 በምንለው ስቴንለስ ስቲል የሚሰራ ነው። ስለዚህ እጅግ በጣም ኳሊቲውን የጠበቀ ማሽን ነው። ማሽኑ ከሞላ ጎደል ከውጭ ማሽን ጋራ ምንም የሚጎለው ፊቸር የለም ማለት ነው። ስለዚህ ይሄንን ይመስላል። ብዙዎቻችሁ ይሄንን ባለማወቅ አገር ውስጥ ይሰራል ብላችሁ ስለማታምኑ ብዙዎቻችሁ ከውጭ ሀገር ድረስ በብዙ ብር ማሽኖችን ታስመጣላችሁ። ነገር ግን እነዚህ ማሽኖች ሞክሩ። እኔ ዋስትና አስጣችኋለሁ። የ2 ዓመት ዋስትና አላችሁ በነገራችን ላይ። ስለዚህ ዋስትና አስጣችኋለሁ። ያንን በማድረግ እነዚህ ማሽኖች በመግዛት መጠቀም እንድትችሉ እኔ መክራችኋለሁ። ምንም አይነት የፐርፎርማንስ የኤፊሺየንሲ ችግር የለባቸውም። የ2 ዓመት ዋስትና አላቸው። ስለዚህ እነዚህ ማሽኖች ተጠቀሙላሉ። እነዚህ ማሽኖች መጠቀም የምትፈልጉ ከኛ ጋር መስራት የምትፈልጉ ሰዎች እንግዲህ ከታች ባለው ስልክ ቁጥር እኛን ማግኘት ትችላላችሁ። በቴሌግራም፣ በዋትስአፕ፣ በቲክቶክ፣ ፌስቡክ ላይም እንደዚሁ በሁሉም የሶሻል ሚዲያዎች ላይ እኛን ማግኘት ትችላላችሁ። ኦሶ ማሽነሮች እንባላለን። አድራሻችን ሐዋሳ ነው የሚገኘው። ሐዋሳ 01 ሞቢል ሰፈር እኛን ማግኘት ትችላላችሁ። ስለዚህ ይሄንን ይመስላል። የሀገሬ ልጆች የሀገራችሁ ምርት አበረታቱ እላለሁ። በዚህ አጋጣሚ ደግሞ ሀገር ውስጥ የሚመረቱ በጣም ጥሩ ማሽኖች አሉ። እነዛን ብታበረታቱ ለሀገራችንም ለእናንተም ደግሞ ከእንደገና በኮስት ዋይዝ በደንብ ተጠቃሚ ስለምትሆኑ እንደነዚህ አይነት ማሽኖችን አበረታቱ እላለሁ። ዛሬ ይሄንን ለማለት ነው የመጣሁት። እጅግ በጣም አድርጌ አመሰግናለሁ ስለተከታተላችሁ፣ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ።